ይሆናልና በሚል ያወያየ ጊዜ ይህማ ተፈልጎ የታጣ በዚህ ላይ እናንተ የተንቀሳቀሳችሁ እንደሆነ የእኛን ዱዓ ተብለን የተሰየምነውን ሰዎች ኃላፊነትና የተሸከማችሁልን ስለሆነ እናንተን ማገዝና ከጎናችሁ መሆን ውዴታ ሳይሆን ግዴታችን ስለሆነ ሁሌም በሚያስፈልግበት ሰዓት ሁላ ከጎናችሁ እንሆናለንና በርቱ ብለናቸው ነበረ። በረቱም ጭምር በርትተው ምናልባት እኛ ቅድም ኡስታዝ አህመድ ዲን እንዳለው ከወላጆቻችን የወረስነው ሙስሊም ተብዬዎች ያሰራናቸው ከበስተኋላ መጥተው ሴቱም ወንዱም የሰለሙ የምንላቸው ከበስተኋላ መጥተው ዱዓ ከመሆን አልፈው መጽሐፎችን በማሳተም ለኡማው በመድረስ ሴቱም ወንዱም እየሰራ ያለውን ቁም ነገር በምናይበት ጊዜ እኛ እናንተን ስናይ እንድናፍርም ጭምር ነው ያደረጋቸው። ኢዘን እኽዋኒ በዚህ አጋጣሚ ሚዲያ ለሙስሊሙ ማህበረሰብ የሚፈጥረውን ኃይል ምን ያህል ጉልበት እንደሆነ በየበኔ መንገድ ማየት ተችሏል። አሁን ደግሞ የኔ መንገድ አድጎ ሲያበቃ የኢትዮጵያ ሰለምቴዎች ማህበር የሚል የራሱ ሚዲያ ቢኖረው ቅድም አንድ እህታችን መልዕክት ስታስተላለፍ የዛሬ ዓመት 10,000 ሆናችሁ አንድ ላይ የምናደርግበትንና ሙከድማችሁን እመኛለሁ ብላ ያለችው ከ10,000 ወደ 100,000 ብሎም ወደ ሚሊዮኖቹ እንደሚሸጋገር ተስፋ አደርጋለን። ለምን ካላችሁ ኢስላም በራሱ ማራኪ ነው። እኛ ሙስሊሞች ማራኪ ልንሆን እንችላለን። ኢስላም በራሱ ማራኪ ነው። በዚህ ላይ ደግሞ እንደነዚህ አይነት እድሎች ተገኝተው ኢስላም የሚተዋወቅበት ብሎም እስልምና ውስጥ የገቡ ወንድምና እህቶች ያለፏቸውን እርከኖችና ያገኟቸውን ቁም ነገሮች የሚያጋቡበት መድረክ በሚመቻችበት ጊዜ በእርግጠኝነት የምነግራችሁ ቁጥራቸውን አላህ ጀለዋል የሚያውቃቸው በእኔ መንገድ የሰለሙ ነገ ጋ ማለት አልቻ ልናገኛቸው የምንችለው የትይረሉ ሰዎች አሉ። በዛሬው ፕሮግራም ደግሞ የሚሰልሙ እንደዚያውም እጅግ በጣም ብዙ ሰዎች አሉ። እዘን አኸዋቲ ወኻሰተን ወንድሞች ሰዓቱ አጭር ነው። መልዕክት ልናስተላለፍበት ኦር ዳዋ የምናደርግበት አይደለም። እናንተን ስላገኘናችሁ ደስታችንን የምንገልጽበት ነገር ግን ለእናንተ መድረስ የሚገባንን ያህል ስላልደረስን ይቅርታችንን እንድትቀበሉን የምንጠይቅበት መድረክ ነው። ስለዚህ